በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ መልካም ስራችሁ ብርሃናችሁ እንዲሁ በሰው ፊት ይብራ። በሲያትልና አካባቢው የምትገኙ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ በሲያትልና አካባቢው በሊኖች የምትገኙ ምዕመናን ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? የአምላካችን የልዑል እግዚአብሔር ሰላሙና ፍቅሩ መለኮታዊ ጥበቃውም ከሁላችን ጋር ይሁን። በመግቢያዬ መልካም ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ መልካም ስራችሁ በሰው ሁሉ ፊት ይብራ ያልኩት ይህን ቃል የተናገረው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የሚገኝበትን የዘገበልን ወንጌላዊው ቅዱስ ማቴዎስ በምዕራፍ 5 በቁጥር 16 ላይ ያለው ኃይለ ቃል ነው። ይህን ቃል ለዛሬ መልእክቴ መግቢያ እንዳደርግ የወደድኩት የፈቀድኩት በዚህ በሲያትልና በሊኑድ አካባቢ የምትገኙ አባቶች ካህናት፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት በጠቅላላው ውሉደ ብርሃን ስለሆናችሁ የብርሃን ልጆች ስለሆናችሁ በብርሃኑ ጨለማውን የሚያበራ ልዩ የሆነ ታሪካዊ ስራ እየሰራችሁ ስላላችሁ ለቅንነታችሁ ከእምነት የተነሳ ከበጎ ሕሊና የተነሳ ለምታደርጉት ቀና የቤተ ክርስቲያን አገልግሎት ለእናንተ የሚመጥን ለወደፊቱም ለስራችሁ በስራችሁ ሁሉ የሚመራችሁ ኃይለ ቃል ነው ብዬ ስላመንኩ ነው። ስለሆነም ከእስካሁን በበለጠ መልካም ስራችሁ ብርሃናችሁ በሰው ሁሉ ፊት በዓለም ዙሪያ እንዲያበራ ታላቅና ታሪካዊ ስራ እየሰራችሁ ትገኛላችሁና ይህንን ስራችሁን እግዚአብሔር አምላክ ከፍጻሜ እንዲያደርስላችሁ መልካም ምኞታችንና የዘወትር ጸሎታችንን ነው። በሲያትል የመካነ ብርሃን ቅዱስ ገብርኤል ገዳምና በሊኑድ የአንቀጸ ብርሃን ቅድስት ልደታ ለማርያም ወቅድስት አርሴማ አብያተ ክርስቲያናት የካህናቱ የሰበካ ጉባኤው የምዕመናኑ ፍቅርና አንድነት ህብረት አንድ ሆኖ ባለፈው ግንቦት ወር ከቤተ መቅደሱ ከአንቀጸ ብርሃን ቅድስት ማርያም ቤተ መቅደስ በምስራቅ በኩል የ20 ጫማ እርምጃ ልዩነት የሚገኝ ታሪካዊና ላንድማርክ የሆነ ታላቅ ቦታ በ4 ሚሊዮን ዶላር መግዛታቸውን እዚህ ቀደም አብስረናችኋል። ያ ከ4 ሚሊዮን ዶላር መካከል በሁለቱ አብያተ ክርስቲያናት ተዋጥቶ 2 ሚሊዮን የተከፈለ ሲሆን ቀሪ 2 ሚሊዮን ዕዳ አለብን። አሁን የሚያሳስበው ይህን 2 ሚሊዮን ዕዳ እንዴት እንከፍላለን የሚል አይደለም። በጣም የሚያኮራ የብርሃን ልጆች፣ ታላላቅ ሰዎች፣ ኃላፊነት የሚሰማቸው ሰዎች እግዚአብሔር ስለሰጠን ስለሱ አናስብም። በሊኑድና አካባቢው የሚገኙ ምዕመናን እጅግ ቁጥራቸው ከመጠን በላይ እያለፈ እየበዛ ስለመጣ በጠባቧ በትንሿ ቤተክርስቲያን ተጨናንቀው ስለሆነ ያሉት በተለይም ልጆቻችን የነገዋን ቤተክርስቲያን እና ሀገራችንን የሚረከቡ ልጆቻችን የሚማሩበት የሰንበት ትምህርት ቤት ተማሪዎች እንኳን ልብሶቻቸውን የሚቀይሩበት በቂ የሆነ ቦታ ስለሌለን በቅርቡ ይሄ ታሪካዊ ቤተክርስቲያን እና ሁለገብ የሆነ አዳራሽ ይሰራል ብለን በከፍተኛ እምነትና የዝግጅት ላይ እንገኛለን። የምንሰራው ስራ የቤተክርስቲያን ስራ ብቻ አይደለም።
ትውልድን የምናንጽበት፣ ትውልድ የምናተርፍበት፣ ሕፃናት ልጆቻችን መዋዕለ ሕፃናት ጀምሮ በዚያ የሚያድጉበት የአብነት ትምህርት ቤት፣ የሰንበት ትምህርት ቤት እንዲሁም አፍተር ስኩል ልጆቻችን በእድሜ ደረጃ በየእድሜያቸው የሚማሩባቸው የሚሰበሰቡባቸው ልዩ ልዩ አክቲቪቲዎች የሚሰሩባቸው ሰፊ የሆነ ትምህርት ቤት ጭምር ለመስራት ነው። ስለዚህ ይህ አዳራሽ የሚያገለግለው በሐዘንም፣ በደስታም፣ በሰርግም በማንኛውም ነገር ሁለገብ የሆነ አገልግሎት የሚሰጥ ስለሆነ ለዚህ የተቀደሰ ተግባር የፊታችን ቅዳሜ መጋቢት 19 ቀን 2018 ዓ.ም ወይም ማርች 28 2026 ከቀኑ 2 PM ጀምሮ ታላቅ የገንዘብ ማሰባሰቢያ መርሃ ግብር ተዘጋጅቷል። በዚህ ዝግጅት ላይ በሲያትልና በሌሎች እንዲሁም በልዩ ልዩ ስፍራ ይህን መስመር የምትከተሉ በርቀትም ያላችሁ ሁሉ ለዚህ ታሪካዊ ስራ የሁላችሁም አሻራዎች እንዲያርፉ የምትችሉትን ሁሉ የገንዘብ ድጋፍ እንድታደርጉልን በቅድስት ቤተክርስቲያን ስም እንጠይቃችኋለን። ጥያቄ እየጠየቅናችሁ ብቻ አይደለም፣ የሚያጸድቅ ለመንግሥተ ሰማያት መግቢያ የሚሆን ስራ እንድትሰሩ እየጋበዝናችሁ ስለሆነ ግብዣው የጽድቅ ስራ መሆኑን አውቃችሁ ብዙ ያለው አላተረፈም፣ ጥቂት ያለውም አላጎደለም ይላል የእግዚአብሔር ቃልና ብትሰጡ ትንሽ ብዙ አብዝቶ የሚሰጥ አምላካችን የታመነ ስለሆነ የእጆቻችሁን ስራ እንዲባርክ ጸጋውን እንዲያበዛላችሁ ለዚህ የተቀደሰ ተግባር ሁላችሁም ተባባሪዎች እንድትሆኑና በዚያ ቀን በልዩት የአንቀጸ ብርሃን ቅድስት ማርያም ወቅድስት አርሴማ ቤተክርስቲያን በዚህ ታሪካዊ ቀን የሁላችሁንም አሻራ ለማስቀመጥ በልዩት የአንቀጸ ብርሃን ቅድስት ማርያም ወቅድስት አርሴማ ቤተክርስቲያን በተዘጋጀው የገንዘብ ማሰባሰቢያ መርሃ ግብር ላይ ሁላችሁም እንድትገኙ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ልዑል እግዚአብሔር ይባርካችሁ፣ ሰላምና ጤና ይስጣችሁ፣ ከክፉ ሁሉ ይጠብቃችሁ።